ሰላም እንኳን ደህና መጣችሁ በድጋሜ። ዛሬ በዚህ ቪዲዮ እንዴት የስዊች ኬዝ ስቴትመንቶች እንዴት እንደሚሰሩ እናያለን። በባለፈው ቱቶሪያላችን ኤፍኤልስ ስቴትመንቶች እንዴት እንደሚሰሩ አይተናል። እሱን ያላያችሁ ልጆች ወደኋላ ሄዳችሁ መመለስ ትችላላችሁ። እሱን ካያችሁ በኋላ ወደዚህ መመለስ ትችላላችሁ። ሞሮለስ ሁለቶቹ የስዊች ኬዝ ኤንድ ኤፍኤልስ ስቴትመንት ሴሌክሽን ስቴትመንቶች ናቸው። ተመሳሳይ የሆነ ፋንክሽናሊቲ ይኖራቸዋል በማንኛውም ፕሮግራሚንግ ላንጉጅ ቤዝድ ኦን ዩዘር ፕሪፈረንስ ነው የምንጠቀማቸው። እኛ እንደፈለግነ ከሁለቱ አንዱን ቤስት ሴል የሚመቸንን መውሰድ እንችላለን። ነገር ሁለቶቹ ተመሳሳይ ታስክ ይሰራሉ። የተለያየ ሲንታክስ ይኖራቸዋል፣ ግን ስራቸው ሁለቶችም ተመሳሳይ ነው የሚሆነው። በዋነኝነት ስዊች ኬዝ ዋና ስራው ምንድነው? ኮንትሮል ዘ ፍሎ ኦፍ ኢንስትራክሽን ወይም ሴሌክሽን ስቴትመንት ነው ከተባለ የሆነ ሴሌክት የምናደርገው ፕሪፈር የምናደርገውን ብሎክ ኦፍ ኮድ ቤዝድ ኦን ዘ ጊቨን ኮንዲሽን ሴሌክት አድርጎ ኤክስኪዩት የሚያደርግልን ስቴትመንት ነው ስዊች ኬዝ የምንለው። ሶ ኢን ኦርደር ቱ ኮንትሮል ዘ ፍሎ ኦፍ ስቴትመንት ዊ ካን ዩዝ ሴሌክሽን ስቴትመንት። ይሄ ምን ማለት ነው? ሴሌክሽን ስቴትመንትን በኮዳችን ወይም በፕሮግራማችን ፍላው በሚያደርግበት ጊዜ ወይም ቶፕ ቱ ዳውን ኤክስኪዩት በሚያደርግበት ጊዜ የትኛውን ፓርት ሴሌክት አድርጌ ራን ላድርገው ወይም ከየት እስከ የት ያለውን ፓርት ሴሌክት አድርጌ ራን ላድርገው ብሎ የሚወስንበት ኬዝ ነው ማለት ነው፣ ወይም ሴሌክሽን ስቴትመንት ነው ማለት ነው። ሶ ይሄን ሲንታክስ ብናይ የአንድ የስዊች ኤክስፕሬሽን ኮድ ከተጻፈ በኋላ ይሄንን ይመስላል ሲንታክሱ። ከዚህ እስከዚህ ያለው ቦዲ ይኖረናል። ሶ ኢን ኦርደር ቱ ኮንትሮል ኤ ብሎክ ኦፍ ኮድ ማለት ከሆነ ብሎክ እስከሆነ ብሎክ ያለውን ኮድ ወይም ከሆነ ፕሮግራሙ ቶፕ ቱ ዳውን ኤክስኪዩት በሚያደርግበት ጊዜ ከዚህ እስከዚህ ያለውን ኮድ ራን ማድረግ ብንፈልግ ወይም ሴሌክት አድርገን ይሄን ብሎክ ብቻ ራን ማድረግ ብንፈልግ ሴሌክሽን ስቴትመንቶች እንጠቀማለን ማለት ነው፣ ቤዝድ ኦን ዘ ጊቨን ኮንዲሽን ኦር ኤክስፕሬሽን ማለት ነው። ስለዚህ ሁሌም ሴሌክሽን ስቴትመንት አንዱ ስዊች ከሆነ ስዊች እንዴት ይጻፋል? መጀመሪያ ስዊች የሚል ኪወርድ እንጠቀማለን። ዘን ስዊች ውስጥ የትኛው ኮንዲሽን ሲያሟላ ነው ብሎክ ኦፍ ኮዱ ራን የሚደረገው የሚለውን ኤክስፕሬሽናችንን ወይም ኮንዲሽናችንን የምንጽፈው እዚህ ውስጥ ይሆናል። ከዛ ቦዲ ይኖረናል ልክ እንደ ማንኛውም ፋንክሽን። ዘን በውስጡ ሶስት ነገር አለው ስዊች ስቴትመንት። የመጀመሪያው ምንድነው? ኬዝ አለ። ሁለተኛው ብሬክ የሚል ኪወርድ እንጠቀማለን። ሶስተኛው ዲፎልት ስቴትመንት አለ። ስለዚህ ሶስት ነገር አለ ማለት ነው። ኬዝ እንግዲህ እዚህ ጋር ኤክስፕሬሽን ያልነው ነገር ምንድነው? ኮንዲሽኑ ሊያሟላ የሚገባው ኮንዲሽን ነው። ኬዝ ደግሞ ምንድነው? ኤክስፕሬሽኑ ኢኩቫለንት የሚሆንበት ቦታ ማለት ነው። ለምሳሌ ኬዝ ይላል ቫልዩ 1 ይላል። ይሄ ቫልዩ 1 እና ይሄ ኤክስፕሬሽን ኢኩቫለንት ሲሆን ወይም እኩል ሲሆን ይሄንን በዚህ ውስጥ ያለውን ብሎክ ኦፍ ኮድ ራን አድርግልኝ ወይም ኤክስኪዩት አድርግልኝ እንላለን ማለት ነው። ይሄ ኮንዲሽን ራን አድርጎ ከጨረሰ በኋላ ሌላ ኤክስፕሬሽኑ ኢኩቫለንት ከሆነ ሌላ ቼክ የምናደርገው ነገር ከሌለ ብሬክ ስንል ከዚህ ስዊች ስቴትመንት እንዲወጣን ወይም ከዚህ ስዊች ቦዲ እንዲወጣ የምናዝበት ኪወርድ ነው ብሬክ የምንለው ማለት ነው። ሁለተኛው ኬዝ ቫልዩ 2 የሚለው ምንድነው? ይሄኛው ኮንዲሽን ወይም ኤክስፕሬሽን እዚህ ጋር የተቀመጠው ኤክስፕሬሽን እና ቫልዩ 1 እኩል ካልሆነ ኬዝ ሁለተኛው ኬዝ ቼክ ይደረጋል ማለት ነው። ቫልዩ 2 የሚባለው ኦኬ ኤክስፕሬሽን እና ቫልዩ 2 እኩል ከሆነ እዚህ ውስጥ ያለውን ቦዲ ምን አድርግልኝ ነው ራን አድርግልኝ ወይም ኤክስኪዩት አድርግልኝ። ይሄን ቦዲ ኤክስኪዩት አድርግልኝ። ኦኬ ይሄ ከሆነ እኔ ጨርሻለሁ፣ ከዚህ በኋላ ቼክ ማድረገው ነገር የለም ብዬ ካሰብኩ ብሬክ ስቴትመንት ብሬክ ኪወርድ እንጠቀምና ከስዊች ኬዙ እንዲወጣ አደርጋለሁ ማለት ነው። እንደዚህ እያደረግን ሌሎችን ኬዞችን ቼክ እናደርጋለን ማለት ነው። ፋይናሊ እዚህ ጋር ዲፎልት የሚል ኪወርድ አለ። ዲፎልት ምንድነው? ይሄ ሁሉ ከዚህ እስከዚህ ያለ ሁሉ ኬዞቹ ቼክ ተደርገው ባይገኝ ወይም ኢኩቫለንት የሆነው ቫልዩ ባይገኝ ኤክስፕሬሽን እና ቫልዩዎቹ እኩል ባይሆኑ ዲፎልት ስቴትመንቱ ኤክስኪዩት ይደረጋል ማለት ነው። እዚህ ጋር ቦዲያችንን እዚህ ጋር ኤክስኪዩት ልናደርገው የምንፈልገው ጽሁፍ እዚህ ጋር ቦዲያችን ውስጥ እንጽፋለን። ፋይናሊ ብሬክ እንላለን ማለት ነው። እንግዲህ ብሬክ ባይኖር በእያንዳንዱ ኬዝ ውስጥ ምን ይሆናል? ሁሉም ኬዝ ቼክ ይደረጋል ማለት ነው። ብሬክ ካለ ግን ኢኩቫለንት ኮንዲሽኑ ቼክ ተደርጎ ኤክስኪዩት ይደረጋል ማለት ነው። ሌላው እዚሁ ላይ ይሄ ኤክስፕሬሽን ሁሌም ከቫልዩ ጋር እኩል መሆን አለበት ቼክ ከምናደርገው ኮንዲሽን ላይ። ስለዚህ ኤክስፕሬሽናችን ምን አይነት ታይፕ ነው መሆን ያለበት? አንደኛው ካራክተር ነው መሆን ያለበት። ኢት ሜይ ቢ አልፋቤቲክ ኦርደሮች ሊሆን ይችላሉ። ኤ ቢ ሲ ዲ ከሆነ ለምሳሌ እዚህ ጋር ኤ ከሆነ ይሄኛው ኬዝ እዚህ ጋር ያለው ኤ ከሆነ ስዊች ኤ እንለውና
ስለዚህ ኬዝ ቫልዩ ብለን ኤ ፋይናሊ 2 ነጥብ ይኖራል። ሁሌም በየኬዞቹ ኮለኖች ይኖራሉ። ሌላኛው ኢንቲጀር መሆን ይችላል። ኢንቲጀር ታይፕ መጠቀም እንችላለን ማለት ነው። ካራክተር እና ኢንቲጀር እዚህ ጋር ለምሳሌ 10 ቁጥር ነው ብዬ ብል እና ይሄ ቫልዩ 10 ነው ብል ይሄ 10 እና 10 እኩል ሲሆን ነው ይሄኛው ኬዝ ኤክስኪዩት የሚደረግልን ማለት ነው። ሌሎቹ ኬዝ 10 ጋር እኩል ካልሆኑ ኤክስኪዩት አይደረግም ማለት ነው። ስለዚህ ኤክስፕሬሽን ታይፑ እዚህ ጋር የሚገባው ሁሌም ኢንቲጀር እና ካራክተር ይሆናል ማለት ነው። ይሄ የአንድ ስዊች ስቴትመንት ኬዙ ነው ማለት ነው። ለምሳሌ ይሄንን ኮድ ነኝ። ለምሳሌ ኢንት ዴይ ኢኳልስ ቱ 4 ይላል። ዴይ የሚባለው ቫሪያብል 4 ቁጥር ነው ያለው ማለት ነው። ሶ ስዊች ዴይ ብለናል። ዴይ ምንድነው? 4 ቁጥር ነው። ሶ ኢንቲጀር ነው ወይም ካራክተር መሆን ያለበት ብለናል። ስለዚህ እዚህ ጋር ኢንቲጀር ነው ያለው 4 ነው ማለት ነው። ስለዚህ ኬዝ የመጀመሪያው ኬዝ ላይ 1 ነው ይላል። ኬዝ 1 ቼክ ሲደረግ 4 እና 1 እኩል ናቸው አይደለም። ስለዚህ ይሄ ኬዝ ቼክ አይደረግም ማለት ነው። ኬዝ 2 ላይ ይመጣል። ኬዝ 2 ጋር 2 እና 4 እኩል አይደለም። ኦኬ ይሄንም ቼክ አይደረግ። ኬዝ 3 ላይ ይመጣል። ኬዝ 3 ላይ 3 እና 4 አሁንም የተለያዩ ናቸው፣ ይዘለላል ማለት ነው። ይሄም ይዘለላል። ዘን ኬዝ 4 ላይ ሲመጣ ያገኘዋል። ኦኬ 4 ይሄኛው 4 እና ይሄ 4 እና እዚህ ጋር ያለው 4 እና እዚህ ጋር ያለው 4 እኩል ነው። ስለዚህ ምን ይደረጋል ማለት ነው? ይሄ ቦዲ ይሄ ኬዝ ኤክስኪዩት ይደረጋል። ሲያወጥ ተርስ ላይ የሚለው ኤክስኪዩት ይደረጋል። ዘን ፋይናሊ ብሬክ ያደርጋል። ከዚህ ሉፕ ይወጣል ማለት ነው። ከዚህ ቦዲ ይወጣል ማለት ነው። ሶ በዚህ መልኩ ምን ይደረጋል? የአንድ ስዊች ስቴትመንት ኤክስኪዩት ይደረጋል ማለት ነው። ለምሳሌ ኤግዛምፕል ሰርተን እንይ እስኪ። ኦኬ እንግዲህ መጀመሪያ ምን ሆኖ ቼክ የምናደርገው ብለናል? ታይፑን አይዘር ካራክተር ኦር ኢንቲጀር መሆን አለበት ብለናል። ለምሳሌ በኢንቲጀር ያን ኮድ ስላየን አሁን በካራክተር እንሞክረው እስኪ። ለምሳሌ ካር ብዬ ዳታ ታይፕ ኤ ነው ልበል። ዘን ፋይናሊ ካር ኤ ብዬ እንደዚህ አደርኩ። እሺ ኢኳልስ ቱ ልበልና ካራክተር ቫሪያብል ኤ ኢኳልስ ቱ ለምሳሌ እኔ እቺ ካራክተር እንደዚህ እናደርግና እኔ ቢ ነው ልበል። ፋይናንሲያል ሰሚኮለን። ኦኬ አሁን ስዊች ኪወርድ እንጻፍና ስዊች ላለው ዘን ስዊች ቦዲያችን እንከፍታለን እንዘጋለን። ኦኬ እሺ ስለዚህ እዚህ ውስጥ ምን እንጽፋለን? ኤክስፕሬሽናችንን እንጽፋለን ማለት ነው። ሶ እዚህ ላይ የምንጽፈው ምንድነው ብለናል? አይዘር ኢንቲጀር ኦር ካራክተር ነው መሆን ያለበት ብለናል። ስለዚህ እኛ ኤ ቫሪያብል ላይ የተቀመጠው ቼክ አድርግልኝ ኮንዲሽን እንበለው። ስለዚህ ኬዝ ብለን እንጽፋለን ማለት ነው። መጀመሪያ ኬዝ እንልና ለምሳሌ ካራክተር ታይፕ ነው ከላይ ያደረግነው። ስለዚህ ካራክተሩ ኬዝ ኤ ከሆነ ወይም ኬዝ ሲ ከሆነ ለምሳሌ ኮለን እናደርግ 2 ነጥብ እናደርግና ሲ አውት ብዬ እዚህ ጋር ምን ልበል የምፈልገው ለምሳሌ this is ሲ ብዬ ፕሪንት ላርክ። ኦኬ ከዚያ ሲያልቅ ብሬክ እንጽፋና ሰሚኮለን አደርጋለሁ ማለት ነው። አሁን የመጀመሪያው ኬዝ ኤክስኪዩት ተደርጓል። ሁለተኛው ኬዝ ልጻፍ። ኬዝ ብዬ ቢ ላርግና እዚህ ጋር እንደዚህ ላርግ። ሰሚኮለን አይደረግም፣ 2 ነጥብ ነው ኬዝ ሲጻፍ። ኦኬ እንደዚህ እናደርጋለን። ዘን ሲያውት ፋይናሊ እንደዚህ አድርጌና ዘን እዚህ ቦዲ ውስጥ ምን ብዬ ልጻፍ? this is ብዬ ብዬ ፕሪንት እንዲያደርግልኝ ላዝዘው። ዘን ሲያልቅ ኮቴሽኑ ይዘጋ ሰሚኮለን። ፋይናሊ ይሄ ሲያልቅ ብሬክ። ኦኬ እንደዚህ እናርግ። የመጨረሻው ኤ የሚል ጻፍበት። ሶሪ ሶ አሁን ምንድነው የምናደርገው? ሶስተኛ የቀረ ነገር ምንድነው? ከዚህ ውስጥ ዲፎልት ስቴትመንት ማስገባት ነው ማለት ነው። ሶ እዚህ ጋር ዲፎልት ብዬ ኮለን አስገባና ራን ማድረገውን ኮድ ጽፍለታለሁ ማለት ነው። እንደዚህ አድርጌ እዚህ ጋር ዳብል ኮቴሽን ውስጥ አድርጌ there is no similar condition ብዬ ሲያልቅ ሰሚኮለን አደርጋለሁ ማለት ነው። ዘን ይሄ ሲያልቅልኝ ብሬክ እጠቀማለሁ ማለት ነው። ሶ እንደዚህ አድርጌ ምን ማድረግ እችላለሁ ማለት ነው? ይሄንን ኮንዲሽን ቼክ ማድረግ እችላለሁ ማለት ነው። ኦኬ አሁን እስኪ ኮዳችንን ቼክ እናድርገው፣ ራን እናድርገው።
ኦኬ እዚህ ጋር ምንድን ነው ያለን? ቢ ዋዝ ኖት ዲክለርድ ኢን ዚስ ስኮፕ ነው የሚለኝ። ቢ የሚባለውን ነገር አላውቀውም እያለ ነው። ሶ ቢ የሚባለው ነገር ምንድን ነው ነው ካራክተር ኤ ኢኳልስ ቱ ሲውጭ ኦኬ አይ ሚን እዚህ ጋር ካራክተር እዚህ ጋር ምንድን ነው ካራክተር ከሆነ ታይፕ የሚደረጉት በኮቴሽን ውስጥ ነው። ሶሪ እንደዚህ እናደርጋለን። እዚህ ጋር ሲ ታችኛውን ቢ እናድርገው። ኦኬ አሁን ችግር የለበትም። ስለዚህ ራን ስናደርገው ምን ይላል? ይሄው ዚስ ኢዝ ቢ ይላል። ምን ማለት ነው? አሁን እዚህ ጋር ሲአውት እዚህ ጋር ዚስ ኢዝ ቢ ራን የተደረገው እዚች ኤ ላይ ያለው ቫልዩ ቢ ነበረ። ስለዚህ ቢ ከማን ጋር ነው የሚመሳሰለው? ከዚህኛው ኬዝ ጋር ነው የሚመሳሰለው ማለት ነው። ሶ ሁሌም እዚህ ጋር የሚቀመጠውና እዚህ ጋር የሚቀመጠው ቫልዩ አይዘር ኢንቲጀር ኦር ምንድነው መሆን ያለበት? ካራክተር መሆን ያለበት። ኦኬ ሁለቱ ሲመሳሰል ምን ይደረጋል ማለት ነው? ይሄ ኮንዲሽን ኤክስኪዩት ይደረጋል ማለት ነው። እስኪ ሌላ ለምሳሌ ካልኩሌተር እንዴት እንደሚሰራ ነው። እስኪ በዚህ ለምሳሌ ሁለት ቁጥሮች ተቀብሎ ደምሮ ፕሪንት የሚያደርግልን ኮድ እስኪ ቼክ እናድርግ። ኦኬ አሁን ደግሞ እስኪ ካልኩሌተር እንዴት እንደሚሰራ እስኪ ለምሳሌ በሴሌክሽን ስቴትመንት እንዴት እንደሚሰራ ሁለት ነገሮችን እንቀበልና ሁለት ነገሮችን ተቀብለን በሆነ ካራክተር ወይም በሆነ አርትሜቲክ ኦፕሬተር እናባዛቸው ወይ እናካፍላቸው whatever it is። እስኪ ለምሳሌ እንደመራቸው። ለምሳሌ ሁለት ነገሮች እንቀበል። ለምሳሌ ኢንት ብዬ ኤ እና ቢ ነው ልበል። ለምሳሌ ሁለት ቫሪያብሎች አሉ ኤ እና ቢ የሚባሉ ዘን ሁለቶችን ቁጥሮች መደመር ፈለጉ። ሶ ለምሳሌ ካራክተር ልበልና ኦፕሬተሩን ኦፒ ልበለው ዘን ሰሚኮለን ላል እሺ አሁን ሁለቶችን ቁጥሮች እንቀበል። ለምሳሌ ሲአውት ብዬ ምን ላል ኢንተር ዘ ፈርስት ናምበር ልበል። ሲአውት ቁጥሩን ልቀበለው ኢንተር ዚ ፈርስት ናምበር ልበልና ሲያልቅ ሰሚኮለን አሁን ሲኢን ብዬ ማን ልቀበል? ኤ ልቀበል ሲያልቅ ሰሚኮለን። ኦኬ አሁን ደግሞ ምን ልቀበል? ሁለት ቁጥሮች አይደል የምንደምረው ቢን ኤ ፕላስ ቢ ከሆነ ምንል እንዴት ነው የምንለው? ኤ ፕላስ ቢ ነው የምንለው። ስለዚህ አሁን መጀመሪያ ኤን እንቀበላለን፣ ከዛ ቢን ኦፕሬተሩን እንቀበላለን፣ ዘን አይ ሚን ፕላስን እንቀበላለን፣ ዘን ቢን እንቀበላለን ማለት ከኪቦርዱ። ስለዚህ አሁን ደግሞ ሲአውት ብዬ ኢንተር ዘ አርትሜቲክ ኦር ካራክተር ልበል። ሲአውት ብዬ ኢንተር ዚ ኦፕሬተሩን እንቀበለው ማለት ነው። እንደዛ አረኩና ሲኢን ከዛ ማን ቢን ኖ ኦፕሬተሩን አይፈልገው ሶሪ ኦኬ እዚህ ጋር ስለዚህ አሁን ኦፕሬተሩ ያለው ቢ ላይ ሳይሆን ቫሪያብሉ ኦፒ ከሚባል ቫሪያብል ላይ ነው ያለ። ስለዚህ ኦፒ እንጠራለታለሁ። እዛን አሁን ሶስተኛው ኢንፑት እንቀበል። ምንድነው ሰው የቫሪያብል የሁለተኛው ነምበር ማለት ነው ቢ ላይ የሚቀመጠው። ስለዚህ ሲአውት ልበልና እኔ እዚህ ጋር ኢንተር ዘ ሰከንድ ናምበር ልበለውና ሲያልቅ ሰሚኮለን ዘን ሲኢን ቫሪያብሉ ምንድነው ቢ። ኦኬ አሁን ጨርሰናል። እሺ ይሄንን ስራ የሚሰራለን። አሁን ከዛ በፊት ይሄንን ለመስራት በቀላሉ ምን ማድረግ እንችላለን? ለምሳሌ ኢንት ሲ ኢኳልስ ቱ ብዬ ኤ ፕላስ ቢ ነው ማለት ይችላል። በቃ ይሄ ቀላል ነገር ነው። ስለዛ ሲአውትን ፕሪንት ማድረግ ግን በሴሌክሽን ስቴትመንት እንዴት ይሰራል የሚለውን እኔ መጀመሪያ ስዊችን እናስገባለን። ከዛ እዚህ ጋር ኤክስፕሬሽናችን አሁን ምንድነው? ቤዝድ ኦን ዘ ኦፕሬተር እናርገው። ኦፕሬተሩ ነው ኦፒ ነው እንበለው። ስለዚህ ኦፒ ምንድነው? ታይፑ ካራክተር ነው። ስለዚህ ይቻላል ማለት ነው። ካራክተር መስራት ይቻላል። ስለዚህ ኬዙን እናስገባ። ኬዝ ኦኬ ኬዙ ኢፍ ዘ ኬዝ ኢዝ ለምሳሌ መልቲፕሊኬሽን ከሆነ ካራክተር ከሆነ በሲንግል ኮቴሽን ነው ብለናል ቅድም። ስለዚህ
ማባዛት ከሆነ ይሄን ይስራልኝ። ምን ልበለው? ሲአውት ልበልና ኦፕሬሽኑ እዚሁ ላይ በሲአውት ስቴትመንት ውስጥ ላስገባው። ሲአውት ብዬ ቫሪያብሉ ያለ የት ላይ ነው? ኤ እና ቢ ላይ ነው። ኤ ታይምስ ቢ፣ ኤ ታይምስ ቢ አለቀ። ሲያልቅ ሰሚኮለን። ይሄ ከሆነ ልክ ይሄ ከዚህ ጋር ኦፕሬተሩና ኬዝ እኩል ከሆነ ይሄ ይሰራል ማለት ነው። ሶ ብሬክ ልጻፍ እዚህ ጋር ሲያልቅ ሰሚኮለን። ኦኬ አሁንም ደግሞ ሌላ ኬዝ ልጻፍ። ኬዙ ምን ከሆነ ደግሞ አሁን መደመር ከሆነ ምን ይደረግ? ሁለት ነጥብ እናደርግና ሲአውት እዚህ ጋር ምናር ኤ ፕላስ ቢ ሲያልቅ ሰሚኮለን ከዛ ብሬክ ማድረግ። ኦኬ ኦኬ ዘን ፋይናሊ ዲፎልታችንን እንጻፍ ይበቃናል። ዲፎልት ለምሳሌ እዚህ ጋር ሲአውት ብዬ ኢንቫሊድ ኦፕሬሽን ሲያልቅ ሰሚኮለን ዘን ብሬክ። ኦኬ አሁን ጨረስን። ስለዚህ ዲበግ እናድርግ። አሁን ምንድነው የሚሰራው ማለት ነው? መጀመሪያ ኤን እንቀበላለን። ኦፕሬተሩ ፕላስ ነው ማይነስ ነው? ኦኬ ኦፕሬተር ላይ ይቀመጣል። ፕላስ ከሆነ ተደምሮ ፕሪንት ይደረጋል ማለት ነው። መልቲፕሊኬሽን ከሆነ ደግሞ ተባስቶ ፕሪንት ይደረጋል ማለት ነው። ካልሆነ ግን ዲፎልት ኢንቫሊድ ኦፕሬሽኑ ፕሪንት ይደረጋል ማለት ነው። እኔ እስኪ ኦኬ እዚህ ጋር ይሄ ቅድም ለማሳየት ያስገባሁት ነው። ኦኬ ኤረር የለበትም እያለኝ ነው። እንደዚህ መጣል። ኢንተር ዘ ፈርስት ናምበር እኔ 5ን አስገባውለት፣ ሰከንድ ናምበር 6ን አስገባውለት። ኢንተር ሶሪ እዚህ ጋር 8 ላስገባለት። አሁን ኦፕሬተሩ ላይ 6 ነው ያስገባውት። ስለዚህ አሁን ካራክተር ላይ ኢንቲጀር ነው ያስገባው። ስለዚህ ኢንቫሊድ መሆን አለበት ማለት ነው። ዋትስ ጎይንግ ኦን። ስለዚህ እዩት 6ን አስገባ፣ ምንም አይነት ኦፕሬሽን አልሰጠኝም ማለት ነው። ሶ ከኬዙ ጋር እኩል አልሆነልኝም። ሶ ብሬክ አደረገ። ኢንቫሊድ ኦፕሬሽኑ ግን ምን መሆን ነበረበት? ኢንቫሊድ ኦፕሬሽን ፕሪንት መደረግ ነበረበት ማለት ነው። ስለዚህ ችግር ፈጥሯል ማለት ነው። እስኪ ድጋሚ እንሞክረው። ዘን እዚህ ጋር ለምሳሌ 5 ላስገባለት። እኔ መደመር ፈለኩ። ኢንተር 6 ልስጠው። ኦኬ 5 ሲደመር 6 11። አሁን በትክክል ሰርቷል። ኦኬ እሺ እራል አድርገው ድጋሚ ማባዛት እናድርገው። 5 ልስጠው የመጀመሪያው ነበር። እዛ ኦፕሬተሩ ማባዛት ነው ልበል 6 ልስጠው። ይሄው 30 ፕሪንት ያደርግልኛል ማለት ነው። ኦኬ ስለዚህ ይሄ ስዊች ኬዝ ሰርቶልኛል ማለት ነው። እስኪ እኔ ኦፕሬተሩ ልቀይረው። እስኪ ከሌሉት ኬዞች ውስጥ ላድርገው። 5 ማካፈል ነው የመጀመሪያው 5 ኒውሰር፣ ከዛ ማካፈል ነው ብዬ ልስጠው 6 ልስጠው። አሁን ኦፕሬተሩ ጋር ያለው ቫሪያብል ቼክ እየተደረገ አይደለም ማለት ነው። ስለዚህ ይሄ ዲፎልት ስቴትመንቱ ልክ አይደለም፣ ፕሪንት እያደረገልኝ አይደለም፣ እየመለሰልኝ አይደለም። እሺ ዲፎልት እዚህ ጋር ስጽፍ ነው የተሳሳትኩት፣ ሶሪ። ዲፎልት ሲጻፍ እንደዚህ ተደርጎ ነው የሚጻፈው ዲፎልት። እሺ አሁን እንሞክረው። ያማን እንዳሳለፈኝ አይሆን አይዲያ ማለፍ አልነበረበትም። ኪወርዱ ልክ አልነበረ። እሺ አሁን 5ን እንስተው፣ ከዛ ማካፈል 5ን ሰጠነው። እኔ ማካፈል ልስተው፣ ከዛ 6 ልስተው። እንደዚህ ኢንቫሊድ ኦፕሬሽን ብሎ እንደዚህ ፕሪንት ያደርግልኛል ማለት ነው። ሶ በዚህ መልኩ ሴሌክሽን ስቴትመንቶችን መጠቀም ይቻላል። አሁን ምንድነው የሚጠቅመው ሴሌክሽን ስቴትመንት ከሌላው ለየት የሚያደርገው ምንድነው ማለት ነው? የሆነ ብሎክ ኦፍ ኮድ ወይም ከተሰጡት አማራጮች ሴሌክት አድርገን የሆነ ብሎክ ራን የምናደርግበት ኦፕሽን ይሰጠናል ማለት ነው። ሶ በዚህ መልኩ የተለያዩ ኦፕሬሽኖችን በስዊች ስቴትመንት መስራት ይቻላል ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ ለጓደኞቻችሁ። መልካም ጊዜ። ታንኪዩ